ሄሎ ዘርፌ ሰላም ነው? ሄሎ ሰላም ናችሁ? እንደምን ዋልሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ምንድን ያለው ነገር እንግዲህ ትላንት ባለው ነገር መረጃ ሰጥተሽን ነበር? አዎ። ዛሬ እንግዲህ ስለ ቃጥላ ማርያም እንድትሄጂ እንደሆነም መረጃ ሰጥተሻል ለሰዎች። ዛሬ እንግዲህ ያለውን ነገር ልጠይቅሽ ነበር የደወልኩት። አዎ እንግዲህ ትላንት ለሚዲያው ይፋ እንዳረኩት ላንተም እንደነገርኩ ዛሬ ቃጥላ ማርያም እንደሚሄድ ተናግሬ ነበር። ለሚዲያው ይፋ አድርጌ ነበር ይሄን ወሬ። አዎ። እናም ቃሌን አክብሬ ቃጥላ ማርያም እናቴ ቅድስት ድንግል ማርያም የሷን ጸበል ልጠመቅ አሁን እዛ ነው ያለሁት። ዛሬ ጠዋት ተጠምቄያለሁ። አሁንም ተከታታይ ለ7 ቀን እንደምጠመቅና ክርስትናንም እንደምቀበል ላረገልኝ ነገር ሁሉ እግዚአብሔርን እየለመንኩ ይቅር እንዲለኝ እንደማደርግ ሁሉንም ነገር ተናግሬ ነበር። ያው ትላንት አይደል? አዎ ተናግረሻል። እንግዲህ ያንን ቪዲዮም ያልተመለከቱ ሰዎች ይኖራሉ። አዎ ያለውን ነገር ለህዝብ እንድታብራሪ ነው። አዎ እንግዲህ እኔ ትላንት እንደተናገርኩት እጄ እንደምጠመቅ በይፋ አውርቼ ነበረ። አዎ እናም ያውን ቃሌን አክብሬ ጠዋት 12 ሰዓት ገደማ እዚህ ጸበል ቦታ ደርሼ ለተከታታይ 7 ቀን እንደምጠመቅ ስናገር ደስ እያለኝ ነው። ብዙ ሰዎች ካንቺ ጋር አሉ በዚያ ቦታ። አሁን እንግዲህ ባንቺን ተከትለው የመጡ ሰዎች አሉ የሚሉ መረጃም እየወጡ ነው። አዎ ያኔም እኔ ህዝቡንም አሳስቼ ነበረ። በጣም ብዙ ሰዎችም እኔን ተከትለው ወደ ተሳሳተው መንገድ ሄደው ነበረ። አሁን ግን ሁሉም ባይሆን የተወሰኑት ያህል በጸሎት ተደርጎላቸው እየተመለሱ ያሉ አሉ ማለት ነው። እና በጣም ነው ደስ የሚለው። እኔ ይሄን በማየቴ በጣም ነው ደስ ያለኝ። እንኳን ለዚህ ቀን አበቃሽ። እንግዲህ ይህ ነገር ከስንት ዓመታት ነው ስትመኝ የነበረው? የዛቻ ነገርም ደርሶብሻል የሚሉ መረጃዎች አሉ። አዎ እሱም እንዳለ ሆኖ ግን እኔ ይሄን ሁሉ ነገር ሊበገረኝ አይችልም። ምንም ነገር ወደ መመለሴ ምንም ነገር ሊከለክለኝ አይችልም። ሞት እንኳን ቢመጣ ተጋፍጬም ቢሆን የምቀበለው ነገር ነው። ይሄ በጣም ደስ እያለኝ የማደርገው ነገር ነው። ማንንም አስገድዶኝ አይደለም። ስለዛ በቃ በጣም ደስ እያለኝ እስከማደርገው ድረስ ሞት እንኳን ቢመጣ ዝግጁ ነኝ ነው የምለው። አዎ እንግዲህ በጣም ነው የሚገርመው። ለአድናቂዎችሽና ለተመልካቾችሽስ የምትይው ነገር ባንቺን ተከትለው የሄዱ ሰዎች ለነሱ ይልቁኑ ጥብቅ መረጃ እንድታስተላልፍ እያሉ ነው ብዙ ሰዎች። እንደዚህ አይነት ነገሮች ላይ መረጃሽን ብትሰጪኝ። ያው ሄሎ ይሰማል? ምን አልከኝ? ይቆራረጣል እኮ። ለህዝቡ እንግዲህ የተለያዩ መረጃዎች እንድትሰጪ አንቺን ተከትለው ወደ ሌላ እምነቶች የገቡ ሰዎች ስላሉ ለነሱ እንግዲህ መረጃ ብትሰጪ ይላሉ ብዙ ሰዎች። የመስጠቱ አቅም አለሽ በአሁኑ ሰዓት? አዎ እኔ ትክክለኛውን ነገር እኔ እስካመንኩበት ድረስ ለሌላ ሰው ማሳወቅ ግዴታ አለብኝ። ያኔ ደግሞ እንደሚታወቀው አብዛኛው ሰው ያኔ እንደሚታወቀው እኔ በመሄዴ በጣም ብዙ ሰው እንደሄደም አውቃለሁ። ይሄ በጣም የሚጸጽተኝም ነገር ነው። እኔ እስካሁንም በእኔ ምክንያት የሄዱት ሰዎች እስካሁን አለመመለሳቸው ምናምን ነገር በጣም ነው የሚያናድደኝ ማለት ነው። አዎ እንግዲህ በጣም ነው የሚገርመው። በአሁኑ ሰዓት የት ነው ያለሽው? አሁን እዛው ቃጥላ ማርያም ነው ያላችሁት? አዎ ለተከታታይ 7 ቀን እዚሁ ነው የምሆነው። እኔ እስከምጨርስ ክርስትናውንም እስከምቀበል ከዚህ አካባቢ አልሄድም። እሺ በቪዲዮም የተለያዩ መረጃዎችን ሰጪ ነግረሽኝ ነበረ። ስለዚህም በነገው ዕለት በቪዲዮ እንደምትቀርቢኝ የነገርሽኝ። አው ግን አሁን ቦታው ያለውበትን ስለማይመች ለቪዲዮ አንደኛው ከጨረስኩ በኋላ መጣለው ብዬ ነው ያሰብኩት። ወደ ቪዲዮ እንግዲህ ቃጥላ ማርያም ህዝቡ እንዴት ተቀበለሽ? ምንድነው ያለው ነገር? እኔ ድሮም አውቀዋለሁ ይሄን የኦርቶዶክስ ህዝብ አብሬው ነበርኩኝ። በጣም በመጥፎም በደጉም በሁሉም ማቀው ህዝብ ነው። ሁሌ ቢሆን ፊቱን አላዞረብኝም። አሁንም ቢሆን ይሄን ሁሉ ነገር አድርጌ በድዬውም ስሙን አጥቼ ነገር የለምና ይቅርታ የሚበልጥ ነገር የለምና። አዎ ትክክል ነሽ። አዎ በጣም በቃ አቀባበላቸው በጣም ነው ደስ ያለኝ። እኔ እንደውም እኔ በቃ በጣም ካረኩት ስራ አንፃር ካጠፋሁት ነገር አንፃር እንደዚህ ይቀበሉኛል ብዬ አልጠበቅኩም ነበር። በጣም ነው ደስ ያለኝ። እኔ በጣም የታደልኩ ያህል ነው የተሰማኝ። እንደዚህ ተመልሼ ወደዚህኛው መመለሴ ምን ያህል በእግዚአብሔር ዘንድ ተመራጭነት እንዳለኝ ነው የተሰማኝ። አዎ እንግዲህ ተከታታዮቻችንም በጣም ደስታ እንደተሰማቸው ነው የተናገሩት።
እንግዲህ በአሁኑ ሰዓት ያለሽ መረጃ ይህ ነው። ለህዝቡ ማስተላለፍ የምትፈልጊው ነገር በአሁኑ ሰዓት? እኔ በጣም ነው ደስ ያለኝ። አሁንም ጸልዩልኝ ማለት ነው የምፈልገው እኔ እና ለሚመጡት ወደዚህ ድጋሚ እንደኔ እዛ ተሳስተው ለነበሩት እንዳለ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆነው ህዝብ እንዲጸልይላቸው ለኔ ጸልየው ወደዚህ እንድመለስ ስላደረገኝ አምላክ እነሱንም እንደዚህ ልቦና ሰጥተው ወደዚህ እንዲመልሳቸው ነው እኔ ጸልዩላቸው ማለት ነው የምፈልገው። ስለ ቤተሰቦችሽ በአሁኑ ሰዓት ምን አይነት ሁኔታ ላይ ይገኛሉ? ባልሽ ጋርም ግጭት ላይ እንዳላችሁ እሱ አልመለስም እንዳለ መረጃዎች እየወጡ ነው። ስለሱ ስመሰጪው ነገር ካለ? ቤተሰቦቼ ያው እናትና አባቴ ኦርቶዶክስ ናቸው። ባለቤቴ የሌላ እምነት ተከታይ ሆኖ ያው ከሱ ጋር እንደዚህ አይነት ውሳኔ ሲወስን ግልጽ ነው ጠብ ሊኖር እንደሚችል፣ ግን ላሳምነው እየሞከርኩ ነው። እሱም እንዲታየው እንዲገለጥለት እግዚአብሔር ይቅርታው እንዲያደርግለት በጣም የምችለውን ያደርኩ ነው። ያው እስኪ በእግዚአብሔር ቸርነት ይመለሳል ብዬ አስባለሁ። እስኪ የሱን ሁኔታ እያየው ማውራችሁ ይሆናል። አሁን ከሱ ጋር አብረን ስላልለን በተከታታይ ለአንድ ሳምንት አብሬው ስለማሉን የሱን ሁኔታ ለመናገር ብዙ እንትን በትክክል ችግር የለም። እና በአሁኑ ሰዓት ያለሽ ለህዝብ ማስተላለፍ የምትፈልጊው የመጨረሻ ቃልሽን ንገሪንና በነገው ዕለት እንግዲህ በቪዲዮ ስለ ባለቤትሽም ስላለው ነገር የምንጠይቅሽ ይሆናል። ያው እሺ እንደነገርኳችሁ ጸልዩልኝ ማለት ነው የምፈልገው። እኔ እዚህም ያደረሰኝ እናንተ ጸሎት ነው ወደዚህም እንድመጣ ያደረገኝ። ከዚህ በኋላም ለሚመጣው ነገር እንዳለ ህይወቴ ውስጥ እግዚአብሔር ጸልዩልኝ ነው የምለው። በጣም በቃ በጣም ምን ያህል እድለኛ እንደሆንኩና ምን ያህል ምርጥ የሚወደድ ህዝብ እንዳለኝ ነው የተረዳሁት። እዚህ መጥቼ ይሄንን ያየሁትና በጣም ነው ማመሰግነው እኔ ማለት የምፈልገው። በቃ በጣም ነው ያለቀስኩት። በቃ ውስጤን የተነካው ያየሁት ነገር ምናምን በቃ ምንም ቃላት ነው እኔ ያጠረኝ። በጣም ነው የሚያስገርመው። እንግዲህ ህዝቡም ይሄንን ነገር በጉጉት ሲጠብቅ ነበር። ዘርፌ መቼ ነው ወደ እነሱ የምትመለሰው? ለምንድነው ቃልስ የማትሰጠው? በሶሻል ሚዲያዎች ላይ ለምን ጠፋች? ለምን ሀሳቧን ለህዝብ አታደርስም? የሚሉ ብዙ አድማጭ ተከታታዮች አሉ። ለነሱ እንግዲህ ሄሎ ለነሱ እንግዲህ ጥሩ መረጃን ያስተላለፍሽው በላይ እናምናለን። በነገው ዕለት እንግዲህ በቃጥላ ማርያም የነበረሽን ቆይታ በቪዲዮም ቢሆን በድምጽም ቢሆን እንግዲህ ታስተላልፊልን ይሆናል። እሺ በቻልኩት መጠን በቪዲዮ ለመምጣት ሞክራለሁ። አመሰግናለሁ እናንተ። እሺ እናመሰግናለን መረጃ ስለሰጠሽን። ክቡራን አድማጮች እንግዲህ ዘርፌ እንደምትሰሙት በአሁኑ ሰዓት ቃጥላ ማርያም እንደምትገኝ መረጃ ሰጥታናለች። ሼር እያደረጋችሁ ሰው ጋር ያደርሱት፣ ላይክ ማድረግ እንዳይረሱ። ዘርፌ እንግዲህ ወደ እምነቷ ወደ ኦርቶዶክስ እንደተመለሰች የኢትዮጵያን ሕዝብና የኦርቶዶክስ እምነት ተከታዮችንም ይቅርታ እንደጠየቀች ነው እየተሰማ ያለው። አድማጮች እናመሰግናለን ዘርፌ። እሺ አመሰግናለሁ። ሰላም